አትላንቲስ የጠፋችዋ ከተማ። በታሪክ ውስጥ ካሉት እጅግ አስገራሚ ሚስጥሮች አንዱ የአትላንቲስ የጠፋችዋ ከተማ ታሪክ ነው። ይህ ስልጣኔ በብዙዎች ዘንድ ከአፈ ታሪክ የዘለለ ትርጉም አለው። በዋና ከተማዋ መሃል የአክሮፖሊስ ኮረብታ የፓይስዶን አምላክ የወርቅ ቤተ መቅደስ ይገኝበት ነበር። ቤተ መቅደሱ በወርቅ በብርና በሚስጥራዊ አርቻልኩም የተሞላ ነበር። የዚህ ደሴት ስፋት ከሊቢያና ከትንሿ እስያ አንድ ሆነው ከሚኖራቸው ስፋት በላይ ትልቅ እንደነበረች ይገለጻል። ይህም በዘመኑ ከሚታወቁ የምድር ክፍሎች ሁሉ የምትበልጥ ሰፊ ግዛት ሆና ያስቀምጣታል። ደሴቲቱ እጅግ ለማፈር ብዙ እንስሳት እና የተለያዩ ማዕድናትም ነበሯት። ይህም የከተማዋ ነዋሪዎች በታላቅ ብልጽግናና ሀብት ውስጥ እንዲኖሩ አስችሏቸውም ነበር። የአትላንቲስ ዋና ከተማ እጅግ አስደናቂ የሥነ ሕንጻና የኢንጂነሪንግ ጥበብ ነበራት። ከተማዋ በኮንሴንትሪክ ወይም ክብ የመሬትና የውሃ ቀለበቶች የተገነባች ሲሆን እነዚህም በድልድዮችና ቦዮች የተገናኙ ነበሩ። ፕላቶ አትላንቲስ ከራሱ ዘመን 9000 ዓመታት በፊት የነበረች ከተማ እንደሆነች ይናገራል። ይህ ማለት አትላንቲስ የጠፋችው በ11600 ዓመተ ዓለም አካባቢ መሆኑን ይጠቅማል። ይህም እጅግ ጥንታዊ ጉዞ ነው። የአትላንቲስ ታሪክ መረጃ በዋነኝነት የሚመነጨው ከጥንታዊው የግሪክ ፈላስፋ ፕላቶ ነው። በ360 ዓመተ ዓለም አካባቢ በጻፋቸው ቴሚየስ ኤንድ ክርስቲያስ በሚባሉ የውይይት መጽሐፍ ውስጥ ይህንን ከተማ በዝርዝር ገልጾታል። ፕላቶ ታሪኩን የሰማው ከአያቱ ከሶሎን እንደሆነም ይገልጻል። ሶሎን ደግሞ ይህን ታሪክ ከግብጽ ካህናት የተማሩ በመሆኑ የአትላንቲስ ታሪክ ጥልቅና ጥንታዊ ምንጭ እንዳለው ያመለክታል።